እሷን ላለማጣት ያደረኩት ነገር ነው። ልውሳ ብራዘር ትይያለሽ ቢዝነስ ልብስም እዛ ነው ማመጣልሽ ብሎኛል። ከዚህ በኋላ እዚህ ሀገር አንቀን አስተኩሻለሁ። እሱ ራሱ ታስታውቂኛለሽ ነበረ እና እንዲሁም በተመቸው እስኪ ዛሬ ዱባይ በቃ በየጊዜው ነው የምመላለስ ብዙ ወረቶችን የማመጣ እና በቃ እዚህ የራሱ የሆነ ፕሮጀክት አለኝ ራሱ እዚህ ያቋቋምኩት በቃ የራሴ የምሰራው ማለት ነው። አሁን ራሱ ያቀርኳቸው ብዙ ስራዎች አሉ። የሚገርምሽ ይሄን ጃኬት ራሱ ዱባይ ነው ያመጣሁት። አሁን በኢትዮጵያ ስታየው በቃ የሆነ ተራ ነገር ይመስልሻል፣ ግን እዛ ስንት እንደፈጀ ብለሽ በጣም ይገርምሽ። አይ በጣም ደስ ይላል፣ ያምራል። አንቺ ራሱ የሆነ በቃ የሚፈልጊው ነገር ትነግሪኛለሽ፣ አመጣልሻለሁ። አሁን በቃ በቅርቡ ራሱ ያንቺን ይዛ ጨርስና በቃ ያንቺን ወደ ውጭ ራሱ መውሰድ ነው የምፈልገው። ደስ ይለኛል። ሁለታችን ከሄድን በቃ ምን ላደርግ እመጣለሁ። ሲጀመር አንቺ እያልኩ ነው እንጂ እዚህ የሚመላለስ ራሱ ያው እና ደግሞ እዚህ አንዳንድ የጀመርኳቸውን ስራዎች ያው እነሱ ያው እዛም ቁጭ ብዬ ማስፈጸም ይችላሉ፣ ግን በይበልጥ ላንቺ ነው የሚባለው። አንዱ የሰጠኝን ለምንድን ነው ልጅ ይሄ በቃ ይሄኛው ነው ለዳቦ ራስ ተናሰራሽ ሳታ ተቀማኝ ይሄኛው ጉዳው ዝምበኝ ኧረ ተው በፈጠረ ለምን ያገኝ ጄሪል ዛሬማ ደግሞ ቸክ ነው መብያ ይስጠፋ እንግዲህ ሽጣት እንጂ ምን ለብሳት
መወዳት ልብሷ መብያም ጠፋ የሚገዛም የለም። ልብሷ ብራዘር ትይያለሽ ትሆናለች። ቆይ እንጂ ልለካት ሳለ ከሆነ መገዛ ይሆናል። ዝም ብላ እሺ መቶ ብሩ ፈልጌው ነው ብራዘር መቶ ጊዜ በቃ መቶ ብር እና ቆይ የቤት ኪራይ እራሱ 100 ብር ነው የምከፍለው። አስተያየት አድርግና ልግዛ። 20 ብር ይመቻል? 20 ብር ማስቲካ አደረከው። ምን አይነት ወይስ ደግሞ የምሸከው ነው? እንደዛ ልግዛ። ምን አካበድ እኮ በጣም። እሺ ክፈል። ችጋራ ያላኖርከው እየታገኙ ነው። እስኪ ረፍ ያስኩራኔ ምናምን ስላልነበረ ማለት ነው ነገር አለብኝ። ይገርማል። ሰማሽ ነው ፍቅረኛሽ ማድረግሽን ነገር አላየሽም። አንዲት ብጫቂ ልብስ ይዞ 100 ብር 50 ብር እያልሽ ነው። ነይና ይሉ የእውነት አታምኝም እንዴ? እኔ ጭራሽ አሁን እኮ በቃ ተጫውቶብኝ ነበር። አሁን ግን እውነት 20 ብር ሊሸጠው ነው። 20 ብር ብለው እውነታውን ሊሸጠው ነው። በ20 ብር ማሻዬን ብጠጣ ምን ነው? እውነት ቀንታ ነው እንጂ ደህና ነሽ? ከየት ነው ያየሽ? ይኸው እዛ ጋር ልብስ ባለ መቶ ይሸጣል። ምን ሆንኩ ብለህ ነው? ዲያስፖራ ነኝ ምናምን እያልክ የምታወራ ምን ሆነህ ነው? ወይም ምን አስበህ ነው? ከእኔ ምንድን ነው የምትፈልገው? ማሸት ለምን አስፈለገ? እንደሱ አይደለም። ደግሞ እኮ ይገርማል። በቃ እንዳጣት ግን አልፈልግም። እሷን ላለማጣት ያደረኩት ነገር ነው። እንዳጣት ስለማልፈልገውን ይሁን ነገር ማለት ነው። ቀይ ጅል ያዛት ልቀቀኝ፣ አልፈልግም። ልታስረዳኝ አልፈልግም። ልቀቀኝ እንዴ! አይገባም